በዚህ ሳምንት ልታደርጉት ከሚያስፈልግ ትልቁ ነገር ምንድነው ካላችሁኝ፣ በጥንቃቄና በማስተዋል ልንኖር ሕይወታችንን ልንመራ ያስፈልጋል። ጠቢቡ ሰለሞን በምሳሌው ምዕራፍ 2 ቁጥር 11 ላይ ምን ይላል? ጥንቃቄ ይጠብቃል፣ መጠንቀቅ ይጠብቀናል ከብዙ ነገር። ከዛም ወረድና ማስተዋል ይጋርዳል ይላል። ማስተዋል ደግሞ ከብዙ ነገር ይጋርደናል፣ ከብዙ ነገር ይጠብቀናል። ብዙዎቻችን የምንጨነቀው፣ የምናለቅሰው፣ ተስፋ የምንቆርጠው ብዙ ነገር የተለያየ መከራዎችና ችግር የሚደርስብን ሳንጠነቀቅ ወደ ሪሌሽንሺፕ፣ ሳንጠነቀቅ ወደ ትዳር፣ ሳንጠነቀቅ ወደ ማየው መንገድ ብዙ ነገር የምናደርጋቸው ጉዳት ይዘው የሚመጡ ከምን የተነሳ ነው ከተባለ ስለማናስተውል ነው። መጽሐፍ ቅዱስ ምን ይላል? ልክ እንደ ባለ አእምሮ አስቡ ይላል። እግዚአብሔር አእምሮ የሰጠን እንድናስብ፣ በጥንቃቄ እንድንኖር፣ በማስተዋል እንድንኖር፣ ሕይወታችን እንድንመራ ነው። ግን አብዛኞቻችን ስለማንጠነቀቅ